ሰላም ሰላም ወገኖች እንዴት ናችሁ? ሰላም ናችሁ ሆይ? እኛ ሰላም ነን፣ እግዚአብሔር ይመስገን። ዛሬ ወደ ጋርደን የመጣው ትልቅ ስራ ለመስራት ነው። አያችሁ፣ እነኚህ ባልዲዎች ጃንኮች በሙሉ ለማጽራት ነው ዛሬ የመጣሁት ማለት ነው። በደንብ እንድታዩልኝ ቢፎር እንደ አፍተር ቲማቲሞቼ እንዴት እንዳደጉ አያችሁ። ፕላንቶቼ በሙሉ አደግ ብለዋል። በቃ ደስ ብሏቸው። ዝናብን በደንብ እየዘነበ ነበር። በጣም ደስ ካለኝ ተክል ልንገራችሁ። ይሄን አሳይቻችኋለሁ። ይሄ ላቬንደር አሳይቻችኋለሁ። ላቬንደር ነው ይሄ። ብዙም ከፍ አላለም፣ ግን ያው በደንብ ቅጠሎች አውጥተዋል። ይሄ ጠጅ ሳሬ ነው። እሱም በደንብ አድጓል። ይሄ ኦሪጋኖ ነው። እሱም በጣም አድጓል፣ ሰፍቷል። በቃ እየቆረጥኩ መጠቀም እችላለሁ። አያችሁ፣ ኦሪጋኖ እኔ በጣም ነው የምወደው። ለሻይ ላይም በቡና ላይ ፒሳ ላይ ማድረግ ወዳለሁ። ይሄ ሰርቫይቭ አያረግም። ዊንተሩን በየአመቱ መትከል አለብኝ። ይሄም እንደዛው ነው፣ ሰርቫይቭ አያረግም ጠጅ ሳሩ። ላቬንደሩም እንደዛው። ባለፈው ያሳየኋችሁ ሴጅ ነው። ሴጅም በጣም ለብዙ ነገር ሻይ ማፍላት ትችላላችሁ። የሴጅ ሻይ ጤነኛ ነው። ይሄ ሴጅ ነው እና ከጨመርኩት ሀርባል ውስጥ ላሳያችሁ። በጣም ደስ የሚለኝ በጣም ነው የምወደው ይሄ ሊመን በርቢና ማለት ሊመን በርቢና ለሻይ ነው የምጠቀመው። ሻይ በቃ ሻይ በሎሚ በሉት። ሻይ በሎሚ ሎሚው እንኳን እንደዛ ሻይ ውስጥ ቴስቱ አይታወቅም። ይሄ በቃ ሻይ ውስጥ ወይ ቡና ውስጥ የፈለጋችሁት ውስጥ ምግብ ውስጥም ራሱ እንደ ቅመም መጨመር ይቻላል። ይሄ ደግሞ ይሄም እንደዛው ሊመን ነው ቴስቱ። ስሙን ያውላችሁ ሊመን ኤክሊፕስ ይላል። የባህር ዛፍ አይነት ነው። የባህር ዛፍ አይነት ነው። ሊመን ቴስት ነው ያለው። በቃ ሎሚ። ይሄንን በኋላ ክረምቱ ሲመጣ ይሄ በጣም ያድጋል። ትልቅ ነው የሚሆነው፣ ቁመቴን ያክላል። የዚህን ቅጠል ለቅምና ላቬንደሩን ያን ኦሪጋኖና ሴጁን ይሄንን አርጌ አንድ ላይ አመሳመስ አደርገዋለሁ። ሰበር ይደረግና በቃ ውስጥ ይቀመጣል። አለኝ የተቀመጠ እሱን ሻይ ውስጥ መጨመር፣ ቡና ውስጥ መጨመር፣ እንዲሁም ደግሞ ራሱን ብቻውን አፍልቶ እነ ቅርንፉድ፣ ቀረፋ ምናምን ጨምሮ እንደ ሻይ ማፍላት፣ ካፊን የሌለው ማፍላት ከፈለጋችሁ እንደዛ አፍልታችሁ መጠጣት ትችላላችሁ። በጣም ጤነኛ ነው። በጣም ሰርች ብታረጉት የነዚህን ጥቅም በጣም በቃ አሪፍ ነው። እና ደግሞ በጣም ደስ ካለኝ አንዱ ባለፈው ሳምንት ከገዛኋቸው ሀርቦች ውስጥ ይሄ ነው። ይሄ እንዲሁ በማየት ምን እንደሆነ ታውቃላችሁ እናንተ? እስቲ ኮሜንት ጻፉልኝ ከመንገሬ በፊት። ይሄ ቅጠል በጣም በውድ የምንገዛው ነው።
እኔ ሳላቅ ነው የገዛሁት። እንዲሁ በቃ ሀርባል ምናምን ስለማወድ እንደዚሁ ለመሞከር ብዬ ብዙ ገዛለሁ። ከጠፉም ይጠፋሉ ተጠቅሜባቸው። በሌላ ጊዜ ደግሞ እንደዚሁ ሌላ አይነት ምናምን ገዛለሁ፣ የራሱ መልሼ ገዛለሁ። እና ይሄም እንደሆነ ልንገራችሁ፣ በጣም በውድ ነው የምንገዛው። ራይዝ ውስጥ ይጨመራል፣ ብዙ ነገር ውስጥ ምግብ ውስጥ ይጨምሩታል። እንደዚህ ቆረጥ ቆረጥ እያደረጉ ምግብ ውስጥ ይጨምሩታል። ከመንገሬ በፊት ስሙን ጻፉ። በጣም ነው ደስ ያለኝ። እኔ ሳላስበው ነው የገዛሁት። በኋላም ቤት መጥቼ ሰርች ሳረገው እንዲ በጣም የምንወደው በራይዝ ውስጥ አበሻ ይጨምረዋል። በብዙ ነገር ውስጥ ይጨመራል። በሱፕ ውስጥ ይጨምራሉ። ማይጨምሩበት ነገር የለም። እና ላሳያችሁ ስሙን ቤሊፍ ቤላውሬ ነው አይነቱ። ቤሊፍ ነው በቃ። ቤሊፍን የማያውቀው የለም። አሁንማ ቤሊፍ ለጸጉር፣ ለቁርጥማት፣ ይሄ ቁርጥማት ለሚይዛቸው ሰዎች ለሱ ይጠቀሙበታል። ከፈለጋችሁን ያሳያችኋለሁ። ይሄ ለቁርጥማት ምናምን እንዴት እንደሚጠቀሙበት እንድሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ፣ አሳያችኋለሁ። በጣም ነው የሚረዳው ይሄ ቤሊፍ ማለት ነው። ለጸጉር ይፈጩና ለጸጉር ይጠቀሙበታል። ማስክ ማለት ነው። እንደ ቅባትም ይሰሩበታል። ብዙ ነው ጥቅሙ። እኔ ግን ያው ራይዝ ውስጥ ምናምን ጨምሬ የምንጨምረው በጣም በውድ ገዝተን ነው። አሁን እቺ ጸድቃልኛለች። ችግሩ ምንድነው? ሰርቫይቭ አታረግም ይላል ዊንተሩን። ከገዛኋት እንኳን ካመጣኋት እድግ ብላለች ትንሽ። እቺ በእውነት ምን እንደሆነች ሳላገዝቻት በኋላ ሳውቃት በጣም ወደድኳት። እና ችግሯ በቃ ዊንተር የካሪቢያን እንትናትና ዊንተር ላይ ሰርቫይቭ አታረግም። እንግዲህ ዊንተር ላይ ከስሯ ነቅልና ከስሯ አነሳና እንትኗ በቃ ላይ ተክዬ ወደ ቤት አስገባታለሁ ማለት ነው። ይሄ ነው በዚህ በኩል ያለው። ይቺ ክሊፕሷንም በጣም ይሄ የባህር ዛፍ እንትን በጣም ነው የምታድገው። ቁመቴን ነው የምታክለው። ያቺ ሊመን በርቢናውም እንደዛ በጣም ያድጋሉ። ይሄ ብሉቤሪ ከገዛሁት 2 አመት ነው 3 አመት 3ኛ አመቱ ነው በዚህ አመት። ይሄኛው ምንም ፍሬ አላወጣም፣ ግን በደንብ ለምልሟል። ብዙ ጊዜ ይፈጃል አሉ ፍሩት ለማውጣት። እሱና 2 ብሉቤሪ ናቸው ያሉኝ። እቺ 2 አመቷ ነው፣ እቺ 3 አመቷ ነው ከተገዛች። አያቻት እዚህ ውስጥ ይሄ እንትኑ ቀብሯታል። እቺ ብሉቤሪ ናት። እዚህ ውስጥ በደንብ አድጋለች፣ ግን ይሄ ቤሪው ሸፍኗታል። እቺ ተመችቷት አድጋለች። ይሄም ይኸውላችሁ ብዙ ፍሩት እያወጣ ነው። ይሄ ቤሪው ራስቤሪ ይባላል። ሬዱ ነው የሚያክለው። ባለፈውማ እዛ ጎረቤት አጥር ገብቶብኝ ቆርጬ ነው ወደዚህ ያመጣሁት እና ብዙ ፍሬ ነው ያፈራው። አያችሁ ፍሬ አፍርቷል። ገና ነው። ይሄኛው ጎልደኑ ነው መሰለኝ፣ ጎልደኑ ቤሪ ፍሩቶቹ አያችሁ ብዙ ጊዜ ነው የሚያወጣ። አንዴ ለቅማችሁለት አታባሩ። በጣም ብዙ ትለቅሙለት አላችሁ። በጣም ብዙ እንደዛ ነው። እንደኔ የእርሻ ፍላጎት ኢንተርስት ያላችሁ
የሆነ ነገር ደግሞ ዋናው የመንፈስ እርካታ ይሰጣል። በቃ ደስ እኔ እንደ ልጆቼ ነው ማየው። በጣም ነው ደስ የሚለኝ። መንፈስን ያድሳል ይላሉ ራሳቸው የዚህ ሀገር ሰዎች። ልክ ሰመር ሲመጣ ፕላንት ለመግዛት እንደሚሽቀዳደሙ ብታዩ ስማ ፕላንቶች እነኚህ ፍላወሮች ምናምን ለመግዛት እኮ እንደ ጉድ ነው የሚሻሙት። እና እኔም በጣም ነው የምወደው። ይሄ ደግሞ ባይገርማችሁ ይሄ ራስቤሪው፣ ብሉቤሪው፣ ብላክ ቤሪው አንዴ ከተከላችሁት ተለቅ ያለ ቦታ ካልሰጣችሁት በስተቀር እንደ ጉድ ነው የሚስፋፋው። ራሱ በራሱ ይስፋፋል። በጣም ብዙ ከስር የሚያወጡ ቅርንጫፎች አሉ። ብዙ እና ቦታ ያስፈልገዋል። የራሱ ቦታ ያስፈልገዋል። ለዛ ነው እኔ አሁን ይሄን ለብቻው አያችሁ፣ ይሄንን ራሱን የቻለ ለብቻው ቦታ ሰጥቼዋለሁ። ራሱን የቻለ አያችሁ፣ እዛ ድረስ የራሱ ቦታ ነው። እኔ አንድ ሁለት ትንንሽ ችግኝ ማን ነው ቅጠል ነገር አምጥቼ ነው የተከልኩት፣ ግን ይኸው እንደዚህ በስቷል። እነኛ ልዩ ናቸው። እቺ ልዩ ናት። እቺ ዳርክ የምትመስለው እቺ ሰፋፊ ቅጠሏ እሷም በጣም ስገዛት ነግሬያቸዋለሁ። ዊንተሩን ሰርቫይቭ ያደርግልኛል ወይ ነበር ሀሳቤ። እቺም ብላክቤሪ ናት። በጣም ታይኒ ትንሽ በቃ ምን ታክላለች እንጨቷ። እንደዚች እንኳን አታክልም። ረችማ ወፍራም ናት። አምጥቼ ተከልኳት። ያው ሰርቫይቭ አረገች ማለት ነው። ሁሉም ሰርቫይቭ አረጉ። ይሄን ይመስላል። በዚህ ቃሪያዬ ደግሞ ይሄ ባለፈው በዚህ ጋር ቢንስ ተክዬበት በጣም ብዙ ቢንስ ነው በእውነት የተከልኩበት። ይቺ ወፍ ዘራሽ ቢንስ ነች መሰረቷ ማዘሯ። ይቺ ሁለት ብቻ በቀለች። ይሄ እኮ በአጠቃላይ ይሄ እንጨቱ ካለበት ወደዚህ የወፍ ዘራሿን ቢንስ ፍሬ አስቀምጬ ባለፈው አመት ማለት ይሄውላችሁ ወገኖች፣ እንደዚህ አድርጌ ጋርደን ቤድ ሰርቼለታለሁ። ጋርደን ቤድ በብሎኬት ዙሪያው እንደዚህ አጥሬዋለሁ። እንደዚህ በደንብ ይታያችኋል። አያችሁ፣ እዚህ አድርጌ አጥሬዋለሁ። ጋርደን ቤድ ቆንጆ ነው። ይሄንን ትሳረግ አሁን እነዚህ ውስጥ አፈር ጨምርና እነዚህ ውስጥ በሙሉ በደንብ አርጌ ነው በፕላስቲክ አያችሁ፣ ፕላስቲክ ነው። እዚህ ፕላስቲክ ላይ ነው ያደረኩት። እዛ ውስጥ አሁን ፕላንት መትከል እችላለሁ። አፈር አረግና የሆነ ፕላንት የሆነ ነገር ወይ ፍላወር ማድረግ እችላለሁ። ደዚህ አርጌ አጥሬዋለሁ። አያችሁ፣ ታጥሯል። አሁን ችን ሰላጣዬን ቆርጥና ያቸው እንደለመለመ ሰላጣ ስጋም ሰላጣ ነው። ሽንኩርቱ
ይሄ ሲዱ ይመስለኛል። ግን ለምን ራሱን ችሎ እንዳልቆመ ይገርመኛል። እንዴ እኛ ሀገራችን ማየት ትልልቅ ሽንኩርት ራሱን ችሎ ነው የሚቆመው። ይሄ ግን ለጥ ይላል። እዚች ጋር እንዲያውም ተሰብራለች። እቺ ፍላወሯ ተሰብራለች። ዝናብ እየዘነበ ነው ወገኖች። ካፊያ ነገር አሁን ላሳያችሁ ፈልገው ጊዜ ሲኖረኝ እቺን ሰላጣ ቆረጥ ቆረጥ አረግና ሲጋ ደግሞ ቃሪያ አለኝ። እቺ ቃሪያ የምታክለው በስማም ትልቅነቷ ትልቅ ቃሪያ ሆነ። አልቆረጥኩት። እዚህ ጋር ይኸውላችሁ ጥቁር እንደ ፐርፕል ነገር ነው አለ። የሚያቃጥለው ቃሪያም እየወጣ ነው። እቺ የምታቃጥል ቃሪያ ናት። አያችኋት? ወጣለች። ያት በጣም የምታቃጥል ቃሪያ ናት እቺ። ሲጋም ሰላጣ አሉ። አይገርማችሁ? የከተከልኩት እንትን ቢንስ የተረፈ የወጣልኝ 4 ብቻ ነው። ግን ይሄ በሙሉ መደዳውን ይሄ በሙሉ ቢንስ ነበር የተከልኩት፣ አልወጣም። እነኚህ በሙሉ ቃሪያዎች ናቸው እንደነገርኳችሁ። እዚህ ጋር ይሄ ዱባ ዘር አለ። እኔ በጣም የገረመኝ ያልዘራሁት ያልተከልኩት የበቀለ ይሄ ራሊሽ የሚባለው ነገር ነው። ይኸውላችሁ እዚህ እቺ ራሊሽ ናት። እዚህም አለ። ይኸውላችሁ እነኚህ ቀይ ስር ነው የሚመሳስሉ። ቀይ ስር ይሆን እንዴ ነው ያላቀም። ቀይ ስር እኔ ያልተከልኩት ዘር ነው። እንግዲህ ራሊሽ የሚባለው ሰላጣ የሚሰራበት እሱ ይመስላል። ቀይ ስር ይመስላል። እኔ ያልተከልኩትም። እንግዲህ ይሄን ቆርጬ ሰላጣ ሰርቼ አሳያችኋለሁ። ይሄ ዱባ ነገሩን ቆርጬ ትናንትና በዚህ በባልዲዎች አርጌያቸዋለሁ። ባልዲውን ለዚህ ተጠቅሜበታለሁ። እንግዲህ ለፈስፈስ ብለዋል፣ ያው ተመልሰው ይጸድቃሉ። እንደዚህ አርጌ ተክያቸዋለሁ። አሁን ዝናብም እየዘነበላቸው ነው። ትንሽ ወደዚህ ፈቀቅ ላርጋቸው ዝናቡ እንዲያገኛቸው ይጸድቃሉ። እኔ ያው ተነቅለው ሲተከሉ ልፍስፍስ ሲሉ የለም እንደዛ ሆነው ነው። እነዚህ አይነቶች ናቸው። የእነዚህ ዘሮች ነው የተከልኩት እዛ ባልዲ ውስጥ ተልፈስፍሰዋል። ይሄን ይመስላል እንግዲህ ቆርጬ ሰላጣዬን ሰርቼ በሌላ ቀን አሳያችኋለሁ። ዝናብ እየዘነበ ነው። እዚህ ጋር ሰላጦቹ አሉ፣ እየበቀሉ ነው። ሰላጣ ነች፣ ሰላጣ ነች፣ እቺም ሰላጣ ነች። እዚህ ጋር ሞር ብሎኬት 1-4 ገዝቼ ይሄን እገጥመዋለሁ። እዚህ ጋር ከዚህ ጀምሬ
እዚህ ድረስ 1 4 5 ይበቃዋል። እገጥመዋለሁ። ይሄን ይመስላል። በተቻለኝ አቅም አጽድቼዋለሁ። ሮዝመሪ መቆረጥ አልደረመን እየነካት መሬት ላይ አልወደደችም መሰለኝ። እንግዲህ እናያለን። አለዛ ሌላ ገዝቼ በቃ ላይ ያረጋለሁ። ሮዝመሪ በጣም የምወደው የምጠቀምበት። ብሉቤሪዎቹን አሳየቻችኋለሁ። ፍሬያቸው እንዴት እንዳወጣ ይታለ ተንጀረገገ ነበር። ወፎች እኮ ይበሉታል እንዴ! ብዙ ነበር። ይኸውላችሁ እዚህ ጋር ወፎች ልቅም ምናምን የሚያደርጉት ብታዩ፣ አያችሁ እንዳወጣ ገና ጥሬ ነው። እኔ መስላለሁ ወገኖች። ጋርደን ቤድ ሰርቻለሁ። ይሄን ይመስላል። እያሳመርኩት ሞርመጣለሁ። ይኸውላችሁ አሁን እቺ የተረፈችውን ገጥማታለሁ ማለት ነው ገዝቼ። ተረፈ። ይሄን ይመስላል። በሚቀጥለው እስክንገናኝ ባባይ። ይኸውላችሁ ወገኖች እንዴት ናችሁ? ሰላም ናችሁ ወይ? እንደዚህ አርጌ ጋርደኔን አጥሬዋለሁ። በቃ ጋርደን ቤድ ሰርቼለታለሁ። ቀስ ቀስ እያልኩ ደግሞ አሳምረዋለሁ። በደንብ ላሳያችሁ። ያው ሙሉውን አርጌዋለሁ። እንደዚህ አርጌ አሳምሬዋለሁ። እዚህ ጋር 2 ተረፈኝ ማለት ነው። 2 እዚህ ጋር ማድረግ እችላለሁ፣ ግን እነዚህን እንትኖች እዚህ ጋር ላርጋቸው ብዬ ነው። መቅጠም እችላለሁ፣ ግን እነዚህ እቃዎች በቃ የተተከሉ እዚህ ጋር እንዲሆኑ ፈልጌ ነው። ተረፈ ቆንጆ አርጌ ጋርደን ቤድ ሰራው። ወይ ያደክማል እውነት። ያላችሁ ቆንጆ አይደለም? ከርቀት ላሳያችሁ። ያው ሲያርጌ ሰርቻለሁ ወገኖች። አሁን በጣም ስለደከመኝ ልረፍ። ይህን እዚህ ጋር ላርጋት መሰለኝ። እስቲ እንደዚህ እስቲ ተወራለች ወይ እንደዚህ ተሻለች። ቆየ እዚህ ጋር ይሆንና እዚህ ጋር ቆንጆ ሆነች። አሁን ኦኬ። ፕላስቲኩ ያደረኩት ያው እንደነገርኳችሁ እዚህ ውስጥ ከቻልኩ እዚህ ውስጥ የሆነ ነገር ዘራበታል፣ ተክልበታለሁ። ተረፈ ይህን ይመስላል።
ባይ ወገኖች። ይችን ሮዝመሪ ዛሬ ነው የገዛኋት። በደንብ ፈርትላይዚንግ አያችሁ፣ በደንብ አርጌ ዙሪያዋን አጥግቤ ነው የተከልኳት። ሮዝመሪ ይቺ ያው ታቋታላችሁ፣ ጤና አዳሜ በደንብ እየቆጠቆጠችልኝ ነው። እሷንም በደንብ ፈርትላይዚንግ ካረኩላት በጣም ታምራለች። ያው ዛሬ ነው የገዛሁት። ሜተሪ 2025 ለማስታወስ እንግዲህ ያው ክረምቱ ሲመጣ የሚደርቁ ናቸው። ግን እስቲ ወደ ቤት አስገብቼ ሞክራታለሁ እንጂ በየአመቱ እንደዚህ እየገዛው በጣም ከባድ ነው። ብዙዎቹ እንደዛ ናቸው፣ ይደርቃል። ይቺን የገዛሁት ባለፈው ነግሬያችሁ ነበር በሌላ ቪዲዮዬ ገዝቼ እንትን ሮዝመሪ አሳያችሁ። ቆይ እሺ፣ ሮዝመሪ ስላላጠገበች ነው መሬት ላይ ስለተከልኳት ይሁን ብዙም እድግ አላለች፣ አልደረቀችም፣ ጸድቃለች። እንግዲህ ወይ ጊዜ ትፈጅ ይሆናል። እነኚህ ደግሞ የወተር ሜሎን ዘሮች ናቸው። እነዚህ ጋር የወተርሜሎን ዘሮች ናቸው። እዚህ ጋ እዛ ጋ እነሱ ናቸው። እዚህ ጋ እቺ ስንት ነው የገዛ እንትን ያልኩት የተከልኩት? 1 2 3 4 5 እዛ ጋም አሉ 5 6 7 8 ነኝን ተክያቸዋለሁ። ተርሜሎን ዘሮች ስዊት ይላል። አብረን እናየዋለን። እንግዲህ አያችሁ፣ እዚህ ቆንጆ አርጌዋለሁ። ቤድ ጋርደኔን የጋርደን ቤድ ጋርደን ቤድ ቆየው ጋርደን ይላል። ደከመኝ ልግባ። ሰላም ሁኑልኝ። ባባይ